ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ረዘም ባለ ቪዲዮ መጥቻለሁ። እንግዲህ ይቅርታ አድርጉልኝ። ኩባ ለረመዳን አረቦች በጣም የሚወዱት የባህል ምግባቸው ኩባ አሰራር ዛሬ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። እና እዚህ ጋር ሽንኩርት፣ ነጭ ሽንኩርት አቁላላሁኝ። ከዛ ቅመም ጨምሬያለሁ። እርድ ብቻ ነው የጨመርኩት። ቅመም በኋላ ላይ ነው የምጨምረው። አሁን የሽንኩርቱ ከለር ቀየር እንዲል እርድ አድርጌበታለሁ ማለት ነው። እዚህ ጋር የተፈጨ ስጋ አደረኩኝ። ከዛ ይሄ የተፈጨው ስጋ ትንሽ በራሱ እንዲፍታታልኝ እዚህ ጋር አስቀረውትና በዚህኛው በኩል ደግሞ የሚያስፈልጉና ለኩባ አጂን ወይም ለኩባ የሚደረጉ የሚሰሩ ምግቦች አሉ ማለት ነው። ይሄና አንድ ኪሎ ስጋ ነው። አንዱ የሚይዘው ግማሽ ኪሎ ነው። አንዱ የሚይዘው ግማሽ ኪሎ ነው። 1 ኪሎ የተፈጨ ስጋ ነው የሚያስፈልገን እዚህ ጋር ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ የተፈጨ ስጋ እዚህ ጋር ሽንኩርትና ነጭ ሽንኩርት አድርጌ በሌላ ድስት እያቁላላሁ ነው እና ትንሽ እርድ አድርጌበታለሁ ከለር እንዲኖረው ብዬ ማለት ነው። ይሄኛው እንደምታዩት ከዚህኛው እየበሰለ ነው ስጋ ማለት ነው። እና ይሄ በደንብ እየተቁላላልኝ ያለ በዚህ በኩል ደግሞ ሩዝ ዘፍዝፌ ያለው በሞቀ ውሃ ለ2 ሰዓት ያህል ዘፍዝፌ ያለው። ምስሩንም እንደዛው 1 ኩብ ምስር ተጠቅሜ ያለው 2 ኩብ ሩዝ ነው የተጠቀምኩት ማለት ነው። ሩዙን ደግሞ በኋላ ታዩታላችሁ። እዚህ ጋር ግዴታ ለኩባው የምንሰራበት አጂን ያስፈልገዋል። የራሱ የሆነ ሊጥ ያስፈልገዋል ማለት ነው። ስጋው በተፈጨ ስጋ ነው የምንሰራው። የተፈጨ ስጋውን በጎን እያቁላላን ነው። እዚህ ጋር ለአጂኑ ወይም ለሊጡ የሚሆን የኩባው የሚሰራበት ሊጥ የሚሆን እዚህ ጋር እያዘጋጀሁ ነው። ሽንኩርት አደረኩኝ፣ ፓፕሪካ ወይም ይሄ አረቦቹ በርበሬ የሚሉት የማያቃጥለው ማለት ነው። አያቃጥልም፣ እሱን የተጠቀምኩት። ከዛ እዚህ ጋር የተዘፈዘፈው ምስር ተጠቀምኩኝ። ብዙ ሰዓት እንደዘፈዘፍኩት ነው ያሳየኋችሁና እሱን ተጠቀምኩኝ። እሱን ትንሽ ካመስኩት በኋላ ምስር ምንድነው ሩዝ ዘፍዝፌ ያለው የተዘፈዘፈ ሩዝ አለ። ይሄ 1 ኩብ ነው ለክቼ 1 ኩብ ነው ያደረኩት። እናንተም እንደዛው። ከዛ ይሄ 2 ኩብ ሩዝ ነው የተጠቀምኩት። ሩዙም እንደዚሁ ተዘፍዝፎ 2 ሰዓት ቆይቷል ማለት ነው። ከዛ በደንብ ታደባልቁታላችሁ። ትንሽ ያደረግነው ቅመም ጋር የተጠቀምኩት ቅመም ፍልፍል አስወድ ማለትም ቁንዶ በርበሬ የተፈጨና ማጂ ፓውደር መረሳት የለበትም። ጣዕም እንዲኖረው ሊጦ ያደርገዋል እና ማጂ ፓውደሩ እንዳትረሱ። ወይም ማጂ ኪዩብ ፓውደርም ካላችሁ ፓውደር፣ ኪዩብም ካላችሁ ኪዩብ እንዳለው ቤታችሁ ውስጥ እንዳለው ብቻ ማጂ መጨመራችሁን አትርሱ። ሽንኩርት፣ ማጂ እና ቁንዶ በርበሬ የተፈጨነ የተጠቀምኩት እና ጨው፣ እርድ እነዚህንና በርበሬ ብያቸዋለሁ። የማያቃጥለው የአረቦቹ በርበሬ ፓፕሪካ የሚሉት ማለት ነው። እሱን ተጠቅሜ ያለሁ ማለት ነው። እዚህ ጋር ትንሽ እሳቱን እንዲመታው ስለፈለኩ ነው። ይሄ ጨው ነው። እናንተ ጨው ተጠቀሙ። ምክንያቱም ጨው ትንሽ በዛ ያለ ጨው ብትጨምሩ ጥሩ ነው። ምክንያቱም ኩባ ስለሆነ ይሄ ስለሚጠበስ ምናልባት የመጥፋት ባህሪ ያለው ትንሽ እንዳትጨምሩ፣ በቂ ድረስ መጨመር አለባችሁ ማለት ነው። ሲጠበስ በኋላ የመጥፋት ባህሪ እንዳይኖረው ብዬ ስላሰብኩ ነው ማለት ነው። ያ እናንተ ቤት እንደምትፈልጉት እንደመጠናችሁ ጨምሩ። ለማንኛውም ግን ጨው መረሳት የለበትም። ኩባ ስለምንሰራበት ጣዕሙ ጨው ከሌለው አይጥምም ማለት ነው። እና እዚህ ጋር በደንብ እንዲታመስ አደረኩት። ረመዳን ስለመጣ ያው እንግዲህ ረመዳን አረቦች በተለይ አረብ ሀገር ውስጥ የምንኖር እህቶች ኩባና ሳምቡሳ በጣም ከሚወዱት ምግባቸው መካከል አንዱ ነው። እሱን ደግሞ ቀድመን ነው የምናዘጋጀው። እንደዚህ 1 ሳምንት 1 ወር ሲቀረው ነው 2 ሳምንት 1 ወር 15 ሲቀረው ነው ቀድመን የምናዘጋጀው ማለት ነው። አሁን እኔ ስለጀመርኩኝ ያው እንግዲህ እዚህ ጋር ሽንኩርቱ በጎረድ ስላደረኩት ያስታውቃል። ቢሆንም ግን ችግር የለውም በኋላ ስለሚፈጭ ማለት ነው። እኔ በማሽን ስለምመታው ይጠፋል እና በደንብ ስለሚበስል ውሃ በዛ አድርጋችሁ ጣዱ ውድ እህቶች። በዛ አድርጉበት ውሃ ስጨምሩ። ልክ ሩዝ ስንሰራ 1 ኩብ 2 ኩብ ውሃ በሚለው አይደለም የምንጓዘው። በዛ ያለ አሁን ለምሳሌ ከምስሩ ጋር 3 ኩብ ነው ለክቼ ያደረኩት። ውሃው ግን 6 ኩብ መሆን አለበት። ምክንያቱም በደንብ መብሰል ስላለበት ማለት ነው። ሲፈጭ ወይም ስታቦኩት እንደ ሊጥ ስለሚሆን በኋላ እንዲያግዛችሁ ማለት ነው። ደረቅ እንዳይሆንባችሁ ማለት ነው።
እያያችሁት የመብሰሉን መጠን እሳት ጨመር ማድረግም ቀነስ ማድረግም ትችላላችሁ። ውሃ እንደበዛባችሁ ከተሰማችሁ እሳቱን ጨመር አድርጋችሁ ቶሎ ውሃውን እንዲመጥ ታደርጋላችሁ። ውሃ ካነሰው ደግሞ ትቀንሱትና በደንብ ቀስ ብሎ እንዲበስል በደንብ ሩዙ እንዲበስል ያግዛችኋል ማለት ነው። እዚህ ጋር የተጠቀምኩት ዳርሲን ፓውደር፣ ቀረፋ ፓውደር ተጠቅሜ ያለው፣ ለህም ባህራት ተጠቅሜ ያለው፣ እርድ ተጠቅሜ ያለው፣ ቁንዶ በርበሬ የተፈጨ ተጠቅሜ ያለው። ይሄን የተጠቀምኩት ማለት ነው። በተለይ ወሳኝ ደግሞ ለኩባ ዳርሲን ፓውደር እና ባህራት ለህም ወሳኞች ናቸው። ጣዕም እንዲኖረው ያደርገዋል ማለት ነው። ማጅ የምትፈልጉ እህቶች ጨምሩበት። እኔ ግን ማጅ የምጨምረው ከዚህ ሳይሆን ከዛኛው ነው፣ ከሊጡ ነው የምጨምረው ማለት ነው። እንግዲህ ያ እንደ ምርጫችሁ ነው ማለት ነው። ያጥመዋል። ዝንጅብል ፓውደር ተጠቅሜያለሁ፣ ረስቸው ነበር ማለት ነው። ዝንጅብል ፓውደር ተጠቅሜያለሁ። ማጅ ግን አልጠቀምም። እናንተ እንደ ምርጫችሁ መጨመርም ትችላላችሁ። ይሄን ይመስላል ለህሙ። ሩዙ ከዛ እየበሰለልና ነው ከጎን ከውስጥ የሚቀበረው ይሄ ነው ማለት ነው። ከዛ ይሄ በሰል እስከሚል ድረስ ወደ ሩዛችን እንመጣለን ማለት ነው። ሩዛችን ያው ሊመጥ ትንሽ ቀርቶታል፣ ግን ገና ነው። ፍሬው በጣም ረዛዝም ሆኖ ይታያል። ገና በደንብ ይሄ ውሃውን ያለውን ቀስ ብሎ እንዲጨርስ አደርገዋለሁ ማለት ነው። ይቅርታ እንግዲህ ጉንፋን ይኖራል፣ ምንም ማድረግ አይቻልም። ብርድ ነው፣ ጉንፋን አለ እና ውድ ቤተሰቦች ይህንን ይመስላል ሩዙ ማለት ነው። እስኪ አብረን እናየዋለን። ሽንኩርቱ ያው በደንብ ይታያል፣ ግን ስለሚፈጭ ችግር የለውም ማለት ነው። ይሄ በማሽን የሚመታ ነገር ስለሆነ ማለት ነው። በኋላ ላይ አያስታውቅም፣ ለዛ ነው። ውድ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አሁንም ላይክ ማድረጋችሁን አትርሱ። ከዛ ይሄ ስጋዬን ይሄን ይመስላል ማለት ነው። እዚህ ጋር እየበሰለ ነው ስጋው። ጨው መጨመራችሁን አትርሱ። እኔ ጨው መጀመሪያ አካባቢ ላይ ጨምሬያለሁ፣ ያው ለማስታወስ ያክል ነው። እና ስጋው እንደዚህ በደንብ እንደተቁላላ ያስታውቃል። ከታች ራሱ በደንብ እንትን ብሏል ማለት ነው። ከዛ ምን እናደርጋለን? ስኖበር የሚባል ፍሬ መከሰራት አለ። እሱን ይፈልጉታል ከኩባ ውስጥ ማለት ነው። እዚህ ጋር እሱን እየቆላሁ ነው። ይህን የሚጨመረው በኋላ ከለህሙ ላይ ነው ማለት ከስጋ ከተፈጨው ስጋ ሲበርድ ከበረደ በኋላ ይሄንን እንበትንበታለን ማለት ነው። ስኖበር እና ሎዝ መከሰራት ነው የፈጨሁት ማለት ነው። ስኖበር ብቻ ማድረግም ትችላላችሁ። እዚህ ጋር በስሎ አለቀ ማለት ነው። እዚህ በማሽን እየመታሁት ነው እንደምታዩት። በደንብ መመታት አለበት ማለት ነው። ያው እንደነገርኳችሁ እንትን ስለሚሆን እንደ ሊጥ አውጥተን ነው ከውስጡ እየቀበርን ለህሙን ስጋውን የምናደርገው ማለት ነው። ኢንሻአላህ ወደፊት ታዩታላችሁ አሰራሩን። አሁን እዚህ ጋር በማሽን እየመታሁት ነው እና ውድ ቤተሰቦች ላይክ ማድረጋችሁን አትርሱ። ላይክ አድርጉኝ፣ አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ። የረመዳን አንዳንድ ምግቦችን አብረን እንሰራለን ማለት ነው። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ይመስላል ዛሬ ሊጡ፣ የኩባ ሊጥ ይሄን ይመስላል ማለት ነው። በደንብ መታወት። እዚህ ጋር ስታዩት ትንሽ ቀጠን ያለ ነው የሚመስለው፣ ግን በጣም ሲበርድ ቆንጆ ነው የሚሆነው ማለት ነው። ሲበርድ ሩዝ ታውቃላችሁ፣ ጠንከር ማለት ባህሪ ያለው ይጠነክራል ማለት ነው። አሁን ውጭ ላይ አስቀምጠዋለሁ። ሲበርድ ነው መስራት የምንጀምረው፣ ሲበርድ ነው። ግን ስትመቱ በማሽን ትኩሱም መሆን አለበት በደንብ እንዲመታላችሁ። ለምን በኋላ ከበረደ በኋላ ጥንክር ነው የሚለው፣ መምታት አትችሉም ማለት ነው። እንደዚህ በደንብ ማዋሃድ አትችሉም። ትኩሱን እንደዚህ ታረጉና ታኖሩታላችሁ። ሲበርድ ራሱ ድርቅ ያለ ይሆንላችኋል ማለት ነው። እኔ እንደዚህ አድርጌ ነው አሁን ትኩሱን መታሁት፣ ከዛ አስቀምጠዋለሁ። ድምጽ አለ አይደል? እንግዲህ ምንም ማድረግ አልችልም። ስለ ድምጹ ይቅርታ። ፍሪጁ ይጮሃል ማለት ነው። ድምጽ አለ ፍሪጁ እና እንደዚህ በደንብ ከመታ ነው በኋላ ረዝም ሰዓት ነው እዚህ ጋር ቪዲዮ ያደረኩት። ቪዲዮ እንዳለ ራሱ የረሳሁት ይመስለኛል። አንዳንዴ ይረዝምባችኋል እናንተ እና እንደዚህ በደንብ ምቱትና በእጃችን በኋላ በነገራችን ላይ በግላብስ እንትን ማለት እንችላለን፣ አብካት እንችላለን፣ ማሸት እንችላለን። አሻዋለሁም ሲጀመር በዚህ ብቻ አይደለም፣ ግን አሁን ትኩሱን ሳይበርድ መምታት ስላለብን ነው ማለት ነው። እዚህ ጋር እንደዚህ ነው የምንጨምረው ማለት ነው። እዚህ ጋር አይደለም የሚጨመረው፣ ረስቸው ነው እዚህ ጋር ይቅርታ፣ የሚጨመረው ከስጋው ነው። አያችሁ፣ ሳስታውስ ወደ ስጋው ጨመርኩት ማለት ነው። ረስቸው ከእንትኑ ላይ ጨመርኩት። ይሄንን ጥሬ እንትን ምንድን መከሰራቱን ማለት ነው።
እዚህ ጋር ነው የሚጨመረው። ስኖበር እዚህ ጋር ነው እንዲጨመር የሚፈለገው እንጂ እዛ ጋር አይደለም። አሁን እያንዳንዱ አለቅሜ እንግዲህ የእኔ ስህተት ስለሆነ እናንተ እንዳትሳሳቱ እሺ። እዚህ ጋር ነው የሚጨመረው። እኔ ተሳስቼ ነው እዛ ጋር ረስቼ እዛኛው ጋር ጨመርኩት ማለት ነው። እያንዳንዱ አሁን ወደዚህ አደርጋታለሁ እና ስጋው ላይ ነው የሚደረገው። ስጋውም በርዷል። አሁን ሁሉም ቀዝቃዛ ነው። ያኛውም ቀዝቅዟል፣ ይሄም ቀዝቅዟል ማለት ነው። ከዛ ይሄንን በማንካ እናደባልቀዋለን። ይሄን ከሰራቱን ፍሬውን አብረን እናደባልቀዋለን። በጣም ነው በኩባ ውስጥ አረቦች የሚወዱት ይሄንን ፍሬውን ማለት ነው። እንደዚህ አድርጌ እያንዳንዱ አለቀምኳት። ያው ስህተት ስለሆነ የሰራሁት እናንተም እንዳትሳሳተው እሺ። ስጋው ላይ ጨምሩ። መጀመሪያ ቪዲዮ ላይ ስጋው ላይ እንደሚጨምር ነግራችሁ፣ አሁን ግን ረስቼ እዚህ ጋር ጨመርኩት ማለት ነው። ችግር የለውም። አንዳንድ የእንትኑ የሩዝ የፈጨሁት ሩዝ እየገባ ነው። ቢሆንም ግን አያችሁት ውድ ቤተሰቦች፣ አሁን ድርቅ ያለ ሆነ ማለት ነው። እና እንደዚህ ነው የሚሰራው። እንደዚህ ታሽቶ በደንብ ይሰራል፣ ኩባ ይሰራል ማለት ነው። እዚህ ጋር አሰራሩን እጨምርላችኋለሁ ካስታወቀ። ለቀረጻ ግን ትንሽ አስቸግሮኝ ነበር በሰዓቱ፣ ምክንያቱም በአንድ እጅ ስልክ ነው ማን ያዝልኝ እንትን ለማለት ማለት ነው። አያችሁ እዚህ ጋር ትንሽ አስቸግሮኝ ነበረ። እንዴት አድርጌ ላሳያችሁ ማለት ነው። በቃ እንደዚህ አድርጌ ያስቀመጥኩትና እስኪ እንዴት ብሎ ነው የሚቻለው ብዬ ትንሽ አሰብኩኝ ማለት ነው። አሰራሩን ላሳያችሁ እና ረዝም ሰዓት እንደዚህ ሆኖ ነበር ማለት ነው። በጣም ነበረ እንትን ያለኝ ከገባ በኋላ። ለማንኛውም እንግዲህ ምንም ማድረግ አልችልም። ረዝሟል። ማሳለፍ መቁረጥ ነበረብኝ። ሰዓት የለኝም ነበረ ለመቁረጥ ማለት ነው። ለማንኛውም እስኪ አሁን አሰራሩ ይታያል ብዬ ተስፋ አደርጋለሁ። ነው ወይስ አያሳይም? አሰራሩን ላስገባላችሁ። በጣም ነበር እንትን ያለኝ ማለት ነው። ካሜራ ማስተካከል አልቻልኩም ነበር። እዚህ ጋር እየሞከርኩ ነው። እዚህ ጋር እንደዚህ አደረኩ። አቦካውና ትንሽ በእጅ አንስቼ ከመሀል ላይ ይሄን አደረኩ። መከሰራት ልክ እንደዚህ ነው የምታደርጉት ማለት ነው። እዚህ ጋር አሁን አያችሁ በማንካ አደባልቄው ነበረ። እስኪ እንግዲህ ከገባ እየሞከርኩ ነው ማለት ነው። ትንሽ ይታያቸዋል ብዬ ተስፋ አደርጋለሁ። እዚህ ጋር አደረኩ። ከዛ በአውራ ጣቴ እንደዚህ አስተካከልኩት ማለት ነው። ቀደምኩት እንደዚህ እና እስኪ ልብ ብላችሁ ከታያችሁ ቀስ ብሎ ይታያል ብዬ ተስፋ አደርጋለሁ። ያው በመሀል ብዙ ያሳለፍኩት ደቂቃ ቢኖርም አፉታ ጠይቃለሁ፣ ይቅርታ እሺ። አልመቸኝ ስላለ ነው እንደዚህ ያደረኩት ማለት ነው። እና እዚህ ጋር እንደዚህ ነው የሰራሁት። አሁንም በእርግጥ ብዙ አይታይም፣ ግን ኢንሻአላህ አስተካከላል ብዬ ተስፋ አደርጋለሁ። ልክ ስጋዋን ካስገባችሁ በኋላ ፍሬዋ ጋር ትንሽዬ እንትን ታነሳላችሁ። ከዛኛው ከመሃሉ ስጋውን ታስገባላችሁ። ከዛ በዚህ መልኩ ነው የሚሰራው ማለት ነው። እስኪ ኢንሻአላህ ይታያችኋል ተስፋ አደርጋለሁ። ግላብስ መልበስ ግድ ነው። እጃችሁን እንዳይዛችሁ እንዲፈጥናችሁ ግላብስ ግድ ነው። ለንጽህናም ደስ ይላል። ለእናንተ ራሱ እጃችሁ እንዳይሸት ማለት ነው። ይህንን አስመስላችሁ ነው የምትሰሩት እና ሲያልቅ አሳያችኋለሁ። በዚህ መልኩ በጣም ነው አረቦች የሚወዱት ቁም ነገር እና ታይታላችሁ። እስኪ እስከ መጨረሻው ይህን ይመስላል። ሲጨርስ አስገባላችኋለሁ ማለት ነው። ያው እዚህ ጋርም እየሰራሁ ነበረ። አያችሁ እንትን ቁርጥ አድርጌ አንስቼ እንትን እላታለሁ ማለት ነው። አድቦለቡላታለሁ፣ አሻታለሁ። ከዛ ካሻዋት በኋላ አይታይም። ቁም ነገር አልገባም። ትንሽ ችግር አለበት የካሜራ። እንግዲህ ትረዱኛላችሁ ተስፋ አደርጋለሁ። እያስተካከልኩት ነው፣ ግን ብዙ አይታይም ማለት ነው። እየሰራው ነበር እኮ ግን ብዙ አይታይም። እንግዲህ በዚህ መልኩ ነው የምትሰሩት። ብዙ ከባድ አይደለም። ትንሽ ረዘም ያለ ሰዓት ይበላል፣ ይወስድባችኋል ሰዓታችሁን። ግን ያን ያህል ከባድ ግን አይደለም አሰራሩ፣ አጠቀላለሉ ማለት ነው። እንግዲህ ያስታውቃችኋል ብዬ ተስፋ አደርጋለሁ። ብዙ የማይታይ ነገር አለ። ምንም ማድረግ አልችልም። ካሜራ አልተመቸኝም፣ ለዛ ነው። ኢንሻአላህ ግን ትረዱታላችሁ ብዬ ተስፋ አደርጋለሁ። ከሰራሁት በኋላ በእርግጥ ይታያል በደንብ። አሰራሩ ላይ ትንሽ የማይገባ
ትንሽ ቆርጣችሁ አምጥታችሁ እጃችሁ ላይ አድርጋችሁ ነው ትንሽ እስኪ ምናልባት ያሁኑ ምናልባት ሊታያችሁ ይችላል ተስፋ አድርጋለሁ። እንደዚህ ካደረጋችሁ በኋላ አያችሁ በአውራጣታችሁ እንደዚህ ያደርጋችሁ ስጋ ነው የምትጨምሩት። እዚህ ጋር በደንብ ይታያል። አያችሁ አንድ ማንካት ወስዱና ከውስጥ ታረጋላችሁ። ከፍሬ ደግሞ 3 ፍሬ ወይም 4 ፍሬ ብቻ ነው የምትጨምሩት ማለት ነው። ከአንዱ ብዙ እንዳይገባባችሁ ማለት ነው። አያችሁ በቃ ጥቅልል ነው፣ ሌላ ነገር አያስፈልገውም። ጥቅልል ነው የማደርገው ማለት ነው። እንደነገርኳችሁ ጓንት መልበስ ግድ ነው ለእናንተ። እጃችሁ ላይ አይላከክም፣ ስራው ይፈጥንላችኋል ማለት ነው። አያችሁት በደንብ ነው እንትን ያለው ማለት ነው የሚታየው። ያሁኑ በደንብ ይታያል አሰራሩ። በቃ ሁሉንም በዚሁ መልክ ነው የምትሰሩት ብዬ ተስፋ አደርጋለሁ። እንደተረዳችሁ ተስፋ አደርጋለሁ። በተረፈ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በእርግጥ ደቂቃ ርዝም ያለው በጣም ይቅርታ። እንግዲህ የፈለገው ሰው እንደዚህ አይነት አሰራር የሚፈልግ ሰው ትዕግስት አድርጎ እንደሚከታተለው ተስፋ አደርጋለሁ ማለት ነው። እንግዲህ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ በዚህ መልኩ ይገባችኋል ብዬ ተስፋ አደርጋለሁ። ልክ እጃችሁ ላይ አድርጋችሁ እኩል ስታነሱት ሩዙን እኩል ማንሳት አለባችሁ ማለት አንዱ ትልቅ አንዱ ትንሽ እንዳይሆንባችሁ። የሰራሁትን እዚህ ጋር አስገብቼላችኋለሁ። ኢንሻአላህ ታዩታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ልክ በእጃችሁ እንደዚህ አድርጋችሁ ስጋ ትጨምራላችሁ። በቃ እንደዚህ ታደርጉትና ከዛ ጥቅልል ታደርጉታላችሁ ቀስ አድርጋችሁ ማለት ነው። በእርግጥ ብዙ አይታይም እንግዲህ ለካሜራው ይቅርታ። ግን እንደምትረዱ ተስፋ አደርጋለሁ። ትረዱኛላችሁ ተስፋ አደርጋለሁ። ብዙም አይታይም አሰራሩ ላይ ትንሽ ይሄ ኩባ መስራቱ ላይ ይሄ ቅርጽ ማውጣቱ ላይ ትንሽ አይታይም። ግን ቢሆንም ተረድታችሁታል ብዬ ተስፋ አደርጋለሁ ውድ ቤተሰቦች። አያችሁ አንድ አይነት ነው የማነሳው። ሳይዝ እችን የምታክል ብቻ ነው የምትጠቀሙት ማለት ነው። እርግጠኛ ነኝ ብዙ ሰዓት ነው የሚወስድባችሁ፣ ግን ቢሆንም መታገስ ግድ ነው። እንግዲህ ግን ሁሉንም እስከሚበርድ ድረስ አኑሩት። ስጋውን መብረድ አለበት፣ ያኛውን መብረድ አለበት ስትሰሩ ማለት ነው። ካልበረደ ወፍራም የመሆን ባህሪ አይኖረውም ሩዙ። ሲበርድ ነው ወፍራም የሚሆነው። እናንተም ስትሰሩ ደስተኛ የምትሆኑት በቀዝቃዛ ነው። የሞቀውን እንዴት አድርጋችሁ መስራት ትችላላችሁ? መጀመሪያ በትኩሱ ትመቱትና ከዛ እስከሚበርድ መጠበቅ ነው። እና ይሄን ይመስላል ውድ ቤተሰቦች። እስካሁን ድረስ ስለተከታተላችሁን በጣም ነው የማመሰግነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን ኮሜንት ላይ ያሳውቁኝ። የረመዳን ኩባ አሁንም አሳምቡሳ ደግሞ በቀጣይ ይዤላችሁ ቀርባለሁ። የረመዳን ምግቦች አረቦች በጣም የሚወዳቸውን አንዳንድ ምግቦች እኔ አፖስትላችኋለሁ ማለት ነው። በተለይ አዲስ የሆናችሁ እህቶች፣ አዲስ አረብ ሀገር ላይ ምግብ የምትሰሩ እህቶች ሸር አድርጉ ለእህቶቻችሁ፣ እንዲሁም ለእናንተም ተጠቀሙበት። እዚህ ጋር ነው አሁን አጀማመሩ። ሳይዙን እንደፈለጋችሁ ማሳነስ ትችላላችሁ። በአጠቃላይ ሰርቼ ይሄን ይመስላል ማለት ነው ያስገባሁት ማለት ነው። በጣም ብዙ ነው የሰራሁት። በዚህ መልኩ ነው እንግዲህ አረቦች ኩባ የሚሉት ይሄን ይመስላል ማለት ነው። አያችሁ እየሰራሁኝ ጨርሻለሁ። ውስጥ ስጋውን ራሱ እዚህ ጋር አድርሻለሁ ማለት ነው። ሰላም አለይኩም።